የሙስሊም ሀገሩ ዋርካ ማን ነው? የወፍ ሀገሩ ዋርካ፣ የቁራ ሀገሩ ዋርካ፣ የአሞራ ሀገሩ ዋርካ፣ የሙስሊም ሀገሩ መካ የምትል ናት። ኢማም አህመድ ኢብን ኢብራሂም አልጋዚ ግራኝ አህመድን በሳንጃ ራሳቸው ገጥሞት ራሳቸው የንግድ መስመሩን ተቆጣጥረው ግራኝ አህመድን ወራሪ ነው ይሉኛል። ይምጣ የተጻፉ በእስልምና ላይ ሊትሬቸሮች ማን ነው ሄዶ የተዋጋው? የት ነው የተዋጉት? የንግድ መስመሩ ዘይናና በርበራን ለመቆጣጠር ነው የተጻፈው ነው። ሶ ተመለሰላቸው። ለምን ወራሪ የሚባለው? ድንቅ ፖለቲካዊ መሪ ነው። ድንቅ ወታደራዊ መሪ ነው። ድንቅ አስተዳዳሪ ነው። ሶ አሁን እነሱ የሚፈልጓት ኢትዮጵያ ምንድናት? የኦሮሞ ገዳ ስርዓት አሁን ተሰብስቦ ሲሳደቡ ትሰማል። እኔ ግን መጽሐፌ ላይ የኦሮሞ ገዳ ስርዓት ከዓለም አንደኛው ነው፣ ከግሪክ ዲሞክራሲ በዚህ ይበልጣል ብዬ ማንም ሰው ሞግተኛ አደባባይና ብያለሁ። የኦሮሞ ዲሞክራሲ በማስረጃ ላይ ተመስርተን የኦሮሞ ዲሞክራሲ ኢትዮጵያን የጻፉት አይደለም። ኦሮሞዎች ዛሬ ለፖለቲካ የጻፉታል። ከ1000 በላይ የአንትሮፖሎጂ የሂስትሪ የሎ የምናምን ጥናቶች ከመካሄዳቸው በተጨማሪ ዛሬ ቦረናና ጎጂ ቢሄዱ ህያው ነገር ነው። ሰው እንግዲህ የድሮ ኢትዮጵያ ስንል እነዚህ ባህሎች ተደብቀው ጊፋታ ማይታወቅበት፣ ጫምባላላ ማይታወቅበት የተለየ ነገር አሁን የሁሉም ባህል ወጣ። እኩልነት የሚያማቸው ሰዎች አሉ። የድሮ ኢትዮጵያ ናፋቂ የምንላቸው እኩልነት የሚያማቸው አሁን ቴዲ አፍሮ ምናልባት አንስተው ከሆነ ሞአንበሳ ሁልጊዜ ከኋላዋል። ሞአንበሳ ምንድን ነው? ራሱ አሸናፊው አንበሳ ነው። ሞአንበሳ እኮ ቃል በቃል ምንድን የሚለው ሞአንበሳ ዘእምነገደ ይሁዳ ከይሁዳ የበቀለ ከእስራኤሉ ንጉሥ ሰለሞን እና ከንግሥተ ሳባ ከተወለደው ከቀዳማዊ ምኒልክ ስዩመ እግዚአብሔር በእግዚአብሔር የተሾመ ነው እኮ ትርጉሙ። ማንም ይምጣና የታሪክ ሰው ነው የሚል ይኸውና እዚህ ጋር ፈቃደኛ ነኝ እዚህ ሚዲያ ላይ ሊቀርብ ፈቃደኛ የፈለገ የታሪክ ፕሮፌሰር የፈለገ ዶክተር ይምጣና እንወያይ። ንጉሠ ነገሥት ዘኢትዮጵያ ይላል። ማንም ሰው የዘር ሐረጉን ከሱ ካልቆጠረ ኢትዮጵያ መሪ መሆን አይችልም። ይህ ክብረ ነገሥት ላይ የተቀመጠ ነው። ዛጉዎችን የጣሉት በዚህ ነው። ኢያሱን የጣሉት በዚህ ነው። ቴዎድሮስን የጣሉት በዚህ ነው። ይሄ ሞአንበሳ አስተሳሰብ ሞአ ተዋህዶ አስተሳሰብ ለኢትዮጵያ ዛር ናቸው። የድሮ ኢትዮጵያ ናፋቂዎች ስንል እሱን መመለስ። ድሮ እኮ በሰላም ወጥተን እንገባ ነበር። ድሮ ጫማ የለም። ድሮ አሁን የምናያቸው ዘመናዊ ቴክኖሎጂዎች የሉም። ድሮ ለዓመት በዓል ነው ብዙ ሰው የሚያርዱ። ድሮ እኮ ዶሮ እንደዚህ በዓመት አንዴ ነው የምትገዛው ዶሮ 2 ብር